አይ አሁን እዚህ ጋር ደግሞ መጥቶ ብሎ ቴንክ ዩ ቬሪ ማች አድቨርታይዝ ስለምታደርገልኝ ምናምን ይሄ ትንሽ እንትን ነው የምለው። እንግዲህ መንሱር ያለው ነገር ይሄ ነው በእኔ በኩል። እንዳልከው እንደዚህ አይነት ነገሮች አይፈጠሩም ማለት አይደለም። ያው በኖርማሉም ሰው እንደዚህ አይነት ነገር እያደረገ ቪዲዮ ላኪ ምናምን ብሎ ማስፈራራት የሚያስብ አላህን የማይፈራ ሰው ከሆነ ይሄን ብቻ ሊያግደው አይችልም፣ ያደርጋል። ግን ይሄ ደግሞ ሞር እንዲተዋወቁ ያደርጋል የሚለው ነገር ያሳምነኛል። ከዛ በተረፈ ግን እንዲያው በእንደዚህ አይነት ፕላትፎርሞች እኔ አሁን እሱ ጋር የሆነ ጓደኞቼ ከአንድም ሁለት ሰዎች በዚህ መልኩ እሱን አናግረውታ ያውቃሉ። እኔ ማስረጃ መሆን እችላለሁ በዚህ ጉዳይ ላይና በፊት የሆነ ቪዲዮም አይቼ ራሱ ጠይቄው መጀመሪያ ስጀምር ነው በውስጥ በኩል ስልክ ተቀያየሩ ያልኩት እንጂ አሁን ስልክ ተቀያየሩ ብዬም አላቅም። ከሸሪዓው ጋር ከዲኑ ጋር እንደሚጋጭ ስላወቅኩ እሱን ነገር ትቼ አሁን ራሴ ነኝ ስልክ የምቀበለው ራሴ ነኝ። ሐላል ኒካ ካሰሩ በኋላ ነው ማገናኛቸው አለኝና ምናልባት እኔ ከምን አንግላቸው ነው መሰለህ ሰው ይሄ ትዳር የማግኘት እድሉን ብናሰፋ ሰዎች ኒካ ሲባል በጣም ኮምፕሊኬት አድርጎ ነው የሚወስዱት። ትዳር ሲባል ኮምፕሊኬት አድርጎ ነው የሚወስዱትና ነገሮቹን ትንሽ ኢዚ ያደረገው ስለመሰለኝ ነው። ከዛ አንግል ነው ትንሽ ጊዜ ቢሰጠውና ቢመከር ወደ ሸሪዓዊ መንገድ መመለስ የሚችልበት መንገድ ቢኖር ያንን ነገር ለምን እንደ ሁለተኛ አማራጭ አንይዘው? ማሰብ ሙስሊም ብራዘር ያሁላችንም እስልምና እምነት ተከታይ ስለሆን እርስ በርስ እንደዚህ አይነት ነገር መደረጉ እኔም ዲኔን የሚነካ ነገር ሰው ሲሰራ እንዳንተው አይኔን አቅልቼ ተገትሬ ነው የምከራከረው። ትክክል ነው እያደረክ ያለው፣ ግን ቢመከርና ወደ ሐላል የሚመለስበት መንገድ የለም ወይ? ፕላትፎርሙን ወደ ጥሩ መጠቀም የሚቻልበት ወይ የለም ወይ? ማስተካከልስ አልተቻለም ወይ የሚለውን ነው ልጠይቀህ የፈለኩት። ይሄ እድል ካለ አሁንም አነጋግረ ነው መጥቶ መስተካከል የሚችልበትን ነገር ብንፈጥር በይሄ በውስጥ እኔም ፕሮሞት አረከኝ እንጂ ምን ታመጣለህ ምናምን የሚል ፉከራ ትርጉም የለውም። ሶሻል ሚዲያ በቃ ተዘጋበታለ፣ ሌላ ደግሞ ያመጣል፣ እሱንም ተዘጋበታለ፣ ትርጉም እንትን አይሆንም። ከዛ አንግል ብናየውስ በሚል ነው ሙቤ። ሶሪ እሺ። እንግዲህ እኔ ያው ሰሞኑን በጣም በርካታ ጊዜ እድል ሰጥቼዋለሁ። እዚህ ጋር ኡስታዞችም በዚህ ጉዳይ ላይም በጣም ከኔ የበለጠ እውቀትም ያላቸው አሉ። አቡ ሳላህ አለ መጀመሪያ ኡስታዝ እንግዲህ ከታች ካንተ በላይ ያለው ኡስታዝ ኢብኑ ዑመር ይባላል። እንደውም እሱ በዚህ ጉዳይ ላይ መልእክት እያስተላለፈ ነበር። ሆን ብሎ አካውንቱን አዘግተውበታል። ይሄ በሌላ አካውንት ከፍቶ ነው የመጣው። እንደ ኡስታዝ በዚህ ላይ አንተ ተናገር። እንግዲህ ሰሞኑን ምን እያደረግን እያለን ስንቴ እንደጠራ ነው ስንቴ ልንመክረው እንደሞከርን አንድ ሁለት ነገር በዚህ ላይ ትሉ ኡስታዝ ደስ ይለኛል። እኔ ትንሽ አንተ ቁጭ ብለህ ትንሽ ቢስሚላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።